ሰላም ተማሪዎች እንዴት ናችሁ? ትዝታ ነኝ። በሀረማያ ዩኒቨርሲቲ የባዮሎጂ መምህርት ነኝ። በባለፈው ቪዲዮ እንደምታስታውሱት የግሬድ 9 ባዮሎጂ ዩኒት 1 እንዲሁም ፓርት 1ን ፖስት አድርጌላችሁ ነበር። አይ ሆፕ እንደተጠቀማችሁበት ተስፋ አደርጋለሁ። በዛሬው ቪዲዮ ላይ ደግሞ ፓርት 2ን ይዤላችሁ መጥቻለሁ። ተከታተሉ። ፓርት 2 ላይ የምናየው ከላይት ማይክሮስኮፕ የሚለውን ነው የምንጀምረው ማለት ነው። ባለፈው ኢንትሮዲክሽን ለማድረግ እንደሞከርኩት በባለፈው ቪዲዮ ላይ ቤዚካሊ ማይክሮስኮፕን በሁለት እንከፍላለን ብለናል። ላይት ማይክሮስኮፕ እንደዚሁም ኤሌክትሮን ማይክሮስኮፕ ማለት ነው። ቤዚክ ዲፍረንሳቸው ምንድነው ብለን ስንል ላይት ማይክሮስኮፕ it use a beam of light but electron microscope it use a beam of electron. አሁን ፎከስ አድርገን ኤክስፕሌን የምናደርገው የማይክሮስኮፕ አይነት ላይት ማይክሮስኮፕ ነው ማለት ነው። የላይት ማይክሮስኮፕን ፓርቶች እንደዚሁም ደግሞ የፓርቶቹን ፈንክሽኖች እያንዳንዳቸው ያሉት ፓርቶች ምንድነው ኃላፊነታቸው፣ ምንድነው የሚሰሩት፣ ፈንክሽናቸው ምን ይመስላል የሚለውን እናያለን ማለት ነው። ይሄን በስዕሉ ላይ ለማሳየት እንደሞከርኩት ይሄ ማይክሮስኮፕ ላይት ማይክሮስኮፕ ይባላል። እንደምታዩት የተለያዩ አይነት ፓርቶች አሉት። ለምሳሌ ከላይ አይፒስ ወይም ኦኩላር ሌንስ አለው፣ ሄድ ፓርት አለው፣ ኖስ ፒስ አለው፣ አርም አለው። እያንዳንዱን እዚህ የምታዩቸውን ፓርቶች እያንዳንዳቸውን ፈንክሽናቸውንም ጭምር እናያለን ማለት ነው። አሁን እነዚህን ፓርቶች በሶስት እንከፍላቸዋለን። በሶስት ምን ከፍላቸው ምን ብለን ነው? ስትራክቸራል ፓርት አለ። አሁን እነዚህ በሶስት ምን ከፍላቸው እነማንን የያዙ ነው? ሙሉ የላይት ማይክሮስኮፕ ፓርቶቹን ማለት ነው። በሶስት ካታጎሪ እንሰጣቸውና የተወሰኑት የላይት ማይክሮስኮፕ ፓርቶች ስትራክቸራል ፓርቶች ይባላሉ። የተወሰኑት ደግሞ ኦፕቲካል ወይም ማግኒፋይንግ ፓርት ይባላሉ። የተቀሩት ደግሞ ኢሉሚኔቲንግ ፓርት ይባላሉ። ስለዚህ የትኞቹ ናቸው ስትራክቸራል ምንላቸው፣ የትኞቹ ናቸው ኦፕቲካል፣ የትኞቹ ናቸው ኢሉሚኔቲንግ የሚለውን እኔ ማለት ነው። ስትራክቸራል ፓርት ከሚለው ስንጀምር ስትራክቸራል ፓርት ቤዚካሊ የሚሰሩት ስራቸው ምንድነው? የማይክሮስኮፑን ሰፖርት ማድረግ፣ እንደገና ደግሞ አንዱን የማይክሮስኮፕ ፓርት ከሌላው ጋር ኮኔክት ማድረግ፣ እንደዚሁ ማይክሮስኮፑን ስቴብል እንዲሆን መርዳት ነው ማለት ነው። ይሄንን ስራ ደግሞ ከሚሰሩ የማይክሮስኮፕ የላይት ማይክሮስኮፕ ፓርቶች ውስጥ የመጀመሪያው ቤዝ ነው የምናየው። ቤዝ የሚባለው የትኛው ነው ብለን ስንል እዚች ጋር ስዕሉ ላይ እንደምታዩት ከታች የሚገኘው ፓርት ነው ማለት ነው። ይሄ ከታች የሚገኘው ቤዝ የምንለው ፓርት ምንድነው የሚያደርገው? ሁሉንም ከሱ ውጭ ያሉትን ፓርቶች ሁሉንም የሚይዝ፣ እንደዚሁም ደግሞ አሁን ላይት ማይክሮስኮፕ አይደል ያልነው? ላይት ማይክሮስኮፕ ካለ ደግሞ ኢሉሚኔቲንግ ወይ ኢሉሚኔተር የምንለው the light source of the microscope የምንለው ፓርት አለ። ያቺኛዋንም ፓርት የሚይዝ እንዲሁም የተቀሩትን የማይክሮስኮፕ ክፍል ይዞ የሚገኝ ከታች የሚገኝ የማይክሮስኮፕ ፓርት ቤዝ ይባላል ማለት ነው። ይሄ አንዱ ስትራክቸራል ፓርት ነው። ሌላኛው ስትራክቸራል ፓርት ብለን ከምንጠራው ውስጥ አርም ነው። ይሄ ደግሞ the vertical metal backbone used to safely carry the microscope። ለምሳሌ ማይክሮስኮፑን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ብትፈልጉ፣ ለማንሳት ብትፈልጉ፣ ለመያዝ ብትፈልጉ ማይክሮስኮፕ አርሙን ነው የምትይዙት ማለት ነው። ይሄ ለኬሪ ለማድረግ ወይም ለመያዝ የሚጠቅመን አንዱ ስትራክቸራል ፓርት ነው አርም የምንለው። ሌላው ደግሞ ቦዲ ቲዩብ ወይም ሄድ የምንለው ፓርት ደግሞ ከላይ የምትገኘዋን ሌንስ ወይም ደግሞ ኦኩላር ሌንስ ወይም አይፒስ ማለት ትችላላችሁ። እሷን ፓርት ከታች ከሚገኙት ሌንሶች which is ኦብጀክቲቭ ሌንስ ከሚባለው ፓርት ጋር ኮኔክት የሚያደርግልን የማይክሮስኮፑ ክፍል ቦዲ ቲዩብ ወይም ሄድ እንለዋለን ማለት ነው። ሌላኛው ከስትራክቸራል ፓርት የምንመድበው የማይክሮስኮፑ ክፍል ስቴጅ ነው። ይሄ ስቴጅ የምንለው ፓርት ደግሞ the flat surface ነው። አሁን ከማይክሮስኮፕ ፓርት እዚህ ጋር እንደምታዩት ስዕሉን መለስ ብለን እንየውና እዚህ ጋር መሃል ላይ ሰፋ ያለች ፓርት አለች አይደለ? እሷን ፓርት ስቴጅ እንላታለን። ይሄ ስቴጅ ላይ ደግሞ ምንድነው ጥቅሙ በመንልበት ሰዓት ለማየት የምንፈልገው ናሙና ወይም ደግሞ ሳምፕላችን ምን ላይ ነው የምናስቀምጠው? ግላስ ስላይድ ላይ ነው የምናስቀምጠው። ያን ግላስ ስላይድ ደግሞ
የማይክሮስኮፑ ስቴጁ ላይ አስቀምጠን ነው ማግኒፋይ የሆነውን እኛ በአይፒስ የምናየው ማለት ነው። ስለዚህ ስቴጁ ዋና ናሙናችንን የምናስቀምጥበትን ግላስ ስላይድ የምናስቀምጥበት ፓርት ነው ማለት ነው። ሌላው እዚህ ስቴጁ ላይ ትንሽዬ ብረት የምትመስል ነገር ታያላችሁ። ያ ምን ይባላል? ስቴጅ ክሊፕ። ይሄ ወይም ደግሞ ሜካኒካል ስቴጅ ይባላል። ይሄንንም ከስትራክቸራል ፓርት ነው የምንመድበው። ሶ ምንድነው አገልግሎቱ? ግላስ ያስቀመጥነው ናሙና ያዝነው ግላስ ስላይድ ስቴብል ሆኖ እንዲቀመጥ ወደዚህና ወደዚያ እያለ ሴንተር ላይ ከመሆን እንዳያግደው ስቴብል አድርጎ ሊያስቀምጥልን ወይም ደግሞ ሊረዳን ሰፖርት ሊያደርግልን የሚችል ክሊፕ ስቴጅ ክሊፕ እንለዋለን ማለት ነው። ሶ በሁለተኛ ደረጃ የምናየው የማይክሮስኮፕ ፓርት ኦፕቲካል ከምንለው ወይም ማግኒፋይንግ ፓርት የምንላቸው ነው። ሶ እነዚህ ፓርቶች ደግሞ ምንድነው ሜን ፈንክሽናቸው ስንል it bind light to magnify the image of the specimen. ሶ ምንድነው የማግኒፋይ አክቹአል አሁን ከማይክሮስኮፕ ራሱ ምንድነው ዋና ፈንክሽኑ ማግኒፋይ ማድረግ ነው አይደል? የሆነ ማይታይ በአይን ማይታዩ ነገሮችን ማተለቅ ነው። ስለዚህ ከዛ ከኢንላርጅመንት ጋር ቀጥታ የተገናኙ ፓርቶችን ነው አሁን ማግኒፋይንግ ፓርት ወይም ኦፕቲካል ብለን የምንገልጻቸው ማለት ነው። ሶ ከማግኒፋይንግ ፓርት ወይም ከኦፕቲካል ፓርት የመጀመሪያው አይፒስ ነው። ሶ አይፒስ ወይም ደግሞ ኦኩላር ሌንስ እንለዋለን። ይሄ ሌንስ ከላይ የማይክሮስኮፕ ከላይ አሁን ልክ ስታዩ መጀመሪያ ቪወር ወይም በማይክሮስኮፕ የሚያየው ሰው አይኑ የሚጠጋበት የመጀመሪያው ፓርት ከላይ የምትገኘው ሌንስ አይፒስ ወይም ኦኩላር ሌንስ ትባላለች። ሶ ለአብዛኛው ላይት ማይክሮስኮፕ እቺ ኦኩላር ሌንስ 10 ታይምስ ማግኒፊኬሽን ፓወር አላት። ስለዚህ ሌንሷ በራሷ የምታዩትን ኢሜጅ 10 ጊዜ ኢንላርጅ አድርጋ ነው የምታሳያችሁ ማለት ነው። ስለዚህ ይሄ አንዱ የኦፕቲካል ፓርት ወይም የማግኒፋይንግ ፓርት ነው። ሌላው ደግሞ ዋነኞቹ ደግሞ ምንላቸው ሌንሶች አሉ። እነዚህ ኦብጀክቲቭ ሌንስ። ሶ አብዛኛው ጊዜ ላይት ማይክሮስኮፕ 3 ወይም 4 ኦብጀክቲቭ ሌንሶች ይኖሩታል። ሶ እነዚህ እነማንን ያካትታል ስንል ሎ ፓወር ኦብጀክቲቭ ምንለው አለ፣ ሚድል ፓወር ኦብጀክቲቭ ሌንስ ምንለው አለ፣ እንዲሁም ሃይ ፓወር ኦብጀክቲቭ ሌንስ ምንለው አለ። ሶ እነዚህ አክቹአሊ ስቴጁ ላይ የምናስቀምጠውን ሳምፕል በቅድም በግላስ ስላይድ አድርገን ስቴጅ ላይ እናስቀምጣለን አላለም? እሱን ያስቀመጥነውን ሳምፕል የማይታየውን ነገር መጀመሪያ ኢሜጁን ኢንላርጅ የሚያደርገው ማግኒፋይ የሚያደርገው ሌንስ ኦብጀክቲቭ ሌንስ ነው። ስለዚህ ማየት የፈለግነው በትንሿ ከሆነ በትንሿ ማለት በሎ ፓወር ኦብጀክቲቭ ከሆነ የምናስቀምጠውን ኢሜጅ 4 ጊዜ ወይም 4 ታይምስ ኢንላርጅ ያደርግልናል። ሚዲየም ከሆነ 10 ታይምስ ያደርግልናል። ሃይ ፓወር ኦብጀክቲቭ ከሆነ ደግሞ 40 ጊዜ ኢንላርጅ ያደርግልናል ማለት ነው። ሶ ላይት ማይክሮስኮፕ ደግሞ አራተኛ ኦብጀክቲቭ ሌንስ የሚኖር ከሆነ 100 ጊዜ ደግሞ ኢንላርጅ ሊያደርግ ይችላል ማለት ነው። ሶ የመጀመሪያውን ሳምፕላችንን ዙም የሚያደርግ ወይም ኢንላርጅ የሚያደርጉልን ሌንሶች ናቸው እነዚህ ኦብጀክቲቭ ሌንስ። እነዚህም ከኦፕቲካል ፓርት የሚመደቡ ናቸው ማለት ነው። ሌላኛው ሪቮልቪንግ ኖዝ ፒስስ። እነዚህ ደግሞ ምንድናቸው? አሁን እንዳልኳቸው ኦብጀክቲቭ ሌንሶቹ ሎ ሚዲየም እና ሃይ አላለም። ስለዚህ እነዚህን ለማሽከርከር አሁን ለምሳሌ በሎ ፓወር ኦብጀክቲቭ ከሆነ ማየት የፈለጋችሁት ሎ ፓወር ኦብጀክቲቭን ኦን ዘ ሴንተር ኦፍ ዘ ሳምፕል ለማድረግ ማንቀሳቀስ ይጠበቅብናል። ሶ ስናንቀሳቀስ ደግሞ ሌንሶቹን መንካት የለብንም ማለት ነው። አይቻልም ሌንሱን መንካት። ስለዚህ እንዴት ብለን ነው የምናንቀሳቀሰው ስንል እነሱን አቅፎ የሚይዝ ክቧን ፓርት which is የምትንቀሳቀሰዋን ፓርት ነው እሷን አሽከርክረን ነው ወደ ሴንተር ምናመጣት ማለት ነው። ስለዚህ ያችን ተሽከርክራ እኛ የምንፈልገውን ኦብጀክቲቭ ሌንስ ወደ መሃል የምታመጣልን ሪቮልቪንግ ኖዝ ፒስስ ትባላለች ማለት ነው። ሌላኛው ደግሞ የኦፕቲካል ፓርት ኮርስ አጀስትመንት ኖብ የምንለው ነው። ይሄ ደግሞ ኢሜጃችን መጀመሪያ ላይ ካስቀመጥን በኋላ ልክ ስናየው ፋይን ኢትስ ኖት ፋይን ራፍ ኢሜጅ እንዲመጣ የመጀመሪያ የሆነ ኢሜጅ ነገር እንዲመጣላችሁ መጀመሪያ
ኮርስ አጀስትመንቷን ማሽከርከር ይጠበቅባታል። ከጎን ያለች የምትሽከረከር ፓርታች ሁለት ናቸው የሚሽከረከሩት። አንደኛው ተለቅ ያለች የምትሽከረከራለች፣ ሌላኛው አነስ ያለች ደግሞ አለች። ሶ ተለቅ ያለችው የምትሽከረከረው ከጎን የምትገኘዋን ኮርስ አጀስትመንት እንላታለን ማለት ነው። ሶ እሷን በምናሽከረክርበት ሰዓት ኢሜጅ ራፍ ኢሜጅ እንዲመጣ ነው የሚረዳን። ሶ ያቺን ራፍ ኢሜጅ ደግሞ ካገኘን በኋላ ትንሿን የምትሽከረከሯን እናሽከረክራለን ማለት ነው። which is fine adjustment knob የምትባለው so fine adjustment knobን ሮቴት ስናደርግ ደግሞ የምናገኘው ክሊር ኢሜጅ ወይም ደግሞ ቅድም ራፍ ሆነ ያየነው ኢሜጅ አጥርቶ እና ዲቴል ሆኖ እንድናይ የሚያግዝ ኖብ ነው ፋይን አጀስትመንት ኖብ ማለት ነው። የሶስተኛው ፓርት ደግሞ ኢሉሚኔቲንግ ፓርት ነው። እነዚህ ደግሞ ፓርቶች ከላይት ጋር የተገናኙ ምክንያቱም አሁን ኤክስፕሌን እያደረግን ያለ ነው ስለ ላይት ማይክሮስኮፕ ነው። ሶ ከላይት ጋር የተገናኙ ፓርቶችን ኢሉሚኔቲንግ ፓርት ብለን እንከፍላቸዋለን። ሶ የመጀመሪያው ለምሳሌ ላይት ሶርስ ወይም ኢሉሚኔተር ነው which is actual the light source of the microscope የምንለው ቅድም ቤዝ ላይ የሚገኘው የማይክሮስኮፑ የብርሃን ምንጭ ወይም ደግሞ the light source of the microscope የምንለው illuminator part ነው። አንዱ illuminating part የምንለው ማለት ነው። ሌላው ደግሞ አይሪስ ወይም ዲያፍራም የምንለው ፓርት አለ። ይሄ ፓርት ከስቴጁ በታች የሚገኝ ነው። ሶ ከስቴጁ በታች ተገኝቶ ከታች የሚመጣው ወይም ከኢሉሚኔተር ፓርት የሚመጣው ላይት ኮንትሮል የሚያደርግልን ፓርት ኦፍ ዘ ማይክሮስኮፕ ነው ዲያፍራም ወይም አይሪስ የምንለው ማለት ነው። ሶ ከዚህ ደግሞ ኮንትሮል ተደርጎ የሚመጣውን ደግሞ ላይት ምንም ያደርጋል የሚሰበስብ ጋዘር የሚያደርጋል። ያንን ላይቱን ጋዘር የሚያደርገውን የማይክሮስኮፑን ክፍል ደግሞ ኮንደንሰር እንለዋለን። ስለዚህ ላይት ሶርስ ወይም ኢሉሚኔተር፣ አይሪስ እንደዚሁም ኮንደንሰር ኢሉሚኔቲንግ ፓርት ብለን መክፈል እንችላለን ማለት ነው። ሶ ሌላኛው ርዕሳችን በዚህ ቪዲዮ ላይ የምናየው ሴፍቲ ኢሹ ሪሌትድ ዊዝ ላይት ማይክሮስኮፕ። ሶ አሁን በላቦራቶሪ ውስጥ ማይክሮስኮፕን ስንጠቀም ስፔሲፊካሊ ላይት ማይክሮስኮፕን ስንጠቀም በምን አይነት መልኩ መጠቀም አለብን፣ ልናደርጋቸው የሚገቡ ጥንቃቄዎች ምንድናቸው የሚለውን የምናይበት ፓርት ይሆናል ማለት ነው። ሶ ለምሳሌ እዚች ጋር የመጀመሪያውን በመናይበት ሰዓት be careful when removing the microscope from the cabinet ይለናል። አሁን ማይክሮስኮፖቹ የሚቀመጡበት የራሳቸው የሆነ ካቢኔት አላቸው፣ ቦታ አላቸው አይደለ? ሶ ከዛ ቦታቸው ላይ ስናወጣ በጣም በጥንቃቄ ሊሆን ይገባል። ልክ አሁን እዚች ጋር ስዕሉ ላይ እንደምታዩት ልጁ በያዘው መልኩ ሊሆን ይገባል። ሌንሶቹን መያዝ አይገባም ወይም ዘቅዝቆ ማስቀመጥ አይገባም። ሶ በትክክል ከካቢኔታቸውን ወይ ሪሙቭ ስናደርግ በትክክል መያዝ ይገባናል ማለት ነው። ይሄ አንዱ ሴፍቲ ለማይክሮስኮፑ ሃንድሊንግ ሜካኒዝሙ ነው ማለት ነው የመጀመሪያው። ሌላኛው ደግሞ ሁሌ ማይክሮስኮፑን ስናይ ቀጥ አድርገን ነው። ለዛ ነው እዚህ ጋር hold the microscope upright at all times and do not bump it against anything። በተቻለ መጠን ከምንም ጋር እንዳይጋጭብን እንደዚሁም ደግሞ ቀጥ አድርገን ልንይዘው ይገባል። ይሄ ለምንድን ነው የሚያገለግለው? ሌንሶቹ ሲምፕሊ እንዳይላቀቁብን እንዳይላሉብን እዛች ጋር ያሉት እቃዎች ወይም ደግሞ ፓርቶቹ ጥንቃቄ ይፈልጋሉ ማለት ነው። ሶ ሁሌም አፕራይት መሆን አለበት። ሁሌም ቀጥ አድርገን እዚች ጋር ራይት ባለበት ቦታ ላይ ያለው ልጅ በያዘው መልኩ ልንይዝ ይገባል ማለት ነው። እና በተቻለ መጠን ከእቃዎች ጋር ከጠረጴዛ ጋር ሊሆን ይችላል እንዳይጋጭ መጠንቀቅ ይኖርብናል። ሌላኛው ደግሞ ቅድም እንዳልኳችሁ በማይክሮስኮፕ ለማየት የምንፈልገውን ሳምፕል የምናስቀምጠው ምን ላይ ነው? ግላስ ስላይድ ላይ። ሶ እዚህ ግላስ ስላይዳችን ጋር ግን ሳምፕላችንን ከማስቀመጣችን በፊት ግላስ ስላይዱ በጣም ንጹህ እንደዚሁም ደግሞ ደረቅ መሆኑን ማረጋገጥ አለብን። ለዛ ነው እዚህ ጋር make sure that the slide is clean and dry before putting it on the stage። ስለዚህ ሳምፕላችንን ከማስቀመጣችን በፊት ስላይዱ ላይ በጣም ንጹህ መሆኑንና ደረቅ መሆኑን ማረጋገጥ ይገባል ማለት ነው። ሶ የቆሻሻ ወይም እርጥበታማ ያለውን ስላይድ መጠቀም አይገባም ማለት ነው። በተጨማሪ ደግሞ አሁን ሳምፕላችንን ስላይዳችንን ካስቀመጠን በኋላ ክሊን በሆነ ማለት ነው ክሊን በሆነና ደረቅ በሆነ ስላይድ ላይ ካስቀመጠን በኋላ ስቴጁ ላይ እናደርገዋለን። ከዛ በኋላ ኦብጀክቲቭ ሌንሶቹን
ይሄን ኖ ስፔስ ተጠቅመን አሽከርክረን ምንፈልግ ለምሳሌ በሎ ፓወር ኦብጀክቲቭ ሊሆን ይችላል፣ በሚዲየም ሊሆን ይችላል፣ በሃይ ሊሆን ይችላል ማየት የፈለግነው ሶ ሁሌም ግን ኢቭን አሁን በሃይ ፓወር ኦብጀክቲቭ ማየት ብትፈልጉ መጀመሪያ ግን ልታዩት የሚገባው ሳምፕላችሁን በሎ ፓወር ኦብጀክቲቭ ነው። ስለዚህ መጀመሪያ ሴንተር ላይ ልታደርጉት የሚገባው የኦብጀክቲቭ ሌንስ ሎ ፓወር ኦብጀክቲቭ ሌንስ which is 4 times ማየት ይገባል ማለት ነው። ከዛ በኋላ ሚዲየሙን ከዛ በኋላ ሃይውን እያላችሁ ማየት ትችላላችሁ። መጀመሪያ ግን ሪኮመንድ የሚደረገው በሎ ፓወር ኦብጀክቲቭ ማየቱ ነው ማለት ነው። ይሄ እነዚህ የተወሰኑት የማይክሮስኮፕ አጠቃቀሞችን የሚገልጹ ናቸው። በቀጣይ ደግሞ የምናያቸው ሴፍቲ ሩልስ ኢን ዘ ላብራቶሪ ሶ ቤተ ሙከራዎችን በምንጠቀምበት ሰዓት የተለያየ ኤክስፐሪመንት ለመስራት ቤተ ሙከራ ልንጠቀም እንችላለን፣ ላብራቶሪዎችን ልንጠቀም እንችላለን። ሶ ላብራቶሪ ላይ ደግሞ ልንተገብራቸው የሚገቡ ህጎች አሉ ማለት ነው። እነዚህ ህጎች ደግሞ ምን አይነት ህጎች ናቸው? ሴፍቲ ሩልስ እንላቸዋለን። እኛን ፕሮቴክት እንዲያደርጉን እንዳንጎዳ ሊረዱን የሚችሉ ህጎች አሉ ማለት ነው። ሶ ከብዙ በጥቂቱ በመናይበት ሰዓት እዚች ጋር የመጀመሪያ ዌር አፕሮፕሪየት PPE at all times including lab coats, gloves and safety goggles. ሶ ላብራቶሪ በምንጠቀምበት ሰዓት ምን ማድረግ አለብን? አፕሮፕሪየት የሆኑ ወይም በአግባቡ ልንለብሳቸው የሚገቡ ልብሶች አሉ ማለት ለምሳሌ ጋውን ልንለብስ ይገባል። ለእጃችን ደግሞ ግላቭ ወይም ጓንት ልናደርግ ይገባል። አይናችን ደግሞ የተለያዩ ኬሚካሎች ወይም የተለያዩ ነገሮችን ፕሮቴክት ለማድረግ ለአይናችን መነጽር ልናደርግ ይገባል። ከዚች ጋር በስዕሉ እንደምታዩት አይነት ማለት ሴፍቲ ጎግልስ የምንለው እሱን ነው። ሶ በአግባቡ ልንጠቀም ወይም ልንለብሳቸው የሚገቡ ነገሮች ናቸው ማለት ነው እዚህ ጋር የምታዩት። ሌላው ደግሞ በላብራቶሪ ውስጥ ምንም አይነት ምግብ መብላት እንዲሁም መጠጣት ኢንክሉዲንግ ውሃ ማለት ነው። ውሃም ቢሆን መጠጣት አይቻልም። ማስቲካንም ጨምሮ ማጨስ በፍጹም አይቻልም። ስለዚህ ኖ ኢቲንግ ድሪንኪንግ ቺዊንግ ገምስ ስሞኪንግ ኢን ዘ ላብራቶሪ የሚላችሁ ለዛ ነው። ምንም አይነት መብላት መጠጣት አይቻልም፣ ማጨስ አይቻልም፣ ማስቲካ ማኘክም አይቻልም ማለት ነው። ይሄ ሌላው ህግ ነው። ሌላኛው ሶስተኛው ህግ ደግሞ በተለይም ደግሞ ሴቶች ረጅም ጸጉር ያለን ከሆነን ጸጉራችንን ልናሲዝ ይገባል ከኋላ። ምክንያቱም ደግሞ ለምሳሌ ፍሌም ልንጠቀም እንችላለን እንዳይነካካብን እኛን በቃ ሴፍ ለማድረግ ነው ማለት ነው። ከተለያዩ ጉዳቶች ራሳችንን ፕሮቴክት ለማድረግ ጸጉራችንን ልናሲዝ ይገባል። ፕላስ ደግሞ እነዚህ የሚንጠለጠሉ ጆሮ ጌጦች ወይም የተለያዩ አንገት ሀብሎችም ሊሆን ይችላሉ። እነሱን ነገር ባናደርግ ይመከራል ማለት ነው ላብራቶሪ ውስጥ። ሌላው እዚች ጋር 4 ቁጥር ላይ የምታዩት keep your work area clean, organized and free from unnecessary items. so ስራ ቦታችን ላይ ወይም ዘጋ ላብራቶሪ ላይ ኤክስፐሪመንቱን የምንሰራበትን ቦታ በደንብ ጽዱ ልናደርግ ይገባል። እንደገና ደግሞ የተደራጀ የሚያስፈልጉ ነገሮችን ማዘጋጀት ይኖርብናል እና ማያስፈልጉ ነገሮችን ደግሞ ዛች ጋር ሊያቆሽሹ የሚችሉ ሊሆን ይችላሉ። በኤክስፐሪመንቱ ማንጠቀማቸው ነገሮች ሊሆኑ ይችላሉ። ስለዚህ እነሱ ከማያስፈልጉ ነገሮች ደግሞ ፍሪ ማድረግ አለብን ቦታችንን ማለት ነው። ሌላኛው read and follow all instruction SOPs and safety data sheets። እነዚህ ጋር ደግሞ ማኑዋል ይኖረናል። ያው ማንኛውም ኤክስፐሪመንት ስንሰራ የምንከተላቸው የተለያዩ ፕሮሲጀሮች አሉ። ያንን ደግሞ ፕሮሲጀር ወይም ደግሞ ኢንስትራክሽን መመሪያ ይኖረናል ማለት ነው። ስለዚህ ምንም አይነት ኤክስፐሪመንት ስንሰራ ያንን ኢንስትራክሽን በተከተለ መልኩ ባከበረ መልኩ ሊሆን ይገባል ማለት ነው። በ6 ቁጥር ላይ የምታዩት ደግሞ ሪፖርት ኤኒ ሃዛርድ አክሲደንት ኦር ስፒል ቱ ዩር ኢንስትራክተር ኢሚዲየትሊ። አሁን አይበለውና ምንም አይነት አደጋ ቢፈጠር የተለያየ ስፒል ቢያደርግባችሁ ኬሚካል የተለያዩ ነገሮች አክሲደንት ሊፈጠር ይችላል ማለት ነው። ሶ ያን እነዛን አክሲደንቶች ወይም የተለያዩ ሃዛርዶች ካሉ ለአስተማሪያችሁ ወይም ለኢንስትራክተራችሁ ሪፖርት ማድረግ እንደሚገባ ነው የሚያሳየን። 7 ቁጥር ላይ ደግሞ የምናየው handle all chemicals and equipment with care and as instructed። so ምንም አይነት ኬሚካል በምንጠቀምበት ሰዓት በጣም በጥንቃቄ
ወይም ደግሞ እንደዚህ ተጠቀሙ በተባልነው መሰረት ኢንስትራክሽን በተሰጠን መሰረት ሊሆን ይገባል። አያያዛችንን በጣም በትክክል ሊሆን ይገባል። ይሄ ሁሉ ራሳችንን ፕሮቴክት ለማድረግ ነው ማለት ነው። ሌላው ደግሞ ኔቨር ፒፔት ማይ ማውዝ ዩዝ ኤ ፒፔት ፊልተር ኦር ሜካኒካል ፒፔቲንግ ዲቫይስ። ምንም አይነት ነገር ፒፔት በአፋችን ልንጠቀም አይገባም ማለት ነው። እችኛዋ የምታዩት ምልክት የቀያ መከልከል ነው። ውስጧ ያለችዋ ደግሞ ፒፔት ትባላለች። እቺ ጫፏን ስትነኳ ስትጫኗት ከውስጥ ምንም አይነት እንትን ይሄ ሊኩዊድ ነገሮችን ስባ የምታወጣናት ማለት ነው። ሶ እቺን ነገር ለመሳብ ብለን ወይም ደግሞ ለማገዝ ብለን በአፋችን ልንነካ አይገባም ማለት ነው። ምንም ነገር በአፍ መነካት ስለሌለበት። ሌላኛው ሂት ነው። ሶ ለምሳሌ ምንሰራው ኤክስፐሪመንት ሂት የሚፈልግ ቢሆን ኦኬ ፕሮሲጀራችን ላይ ሂት ተጠቀሙ የሚል ነገር ካለ በንሰን በርነር እቺኛዋ መሳሪያ በንሰን በርነር ትባላለች። ሰው እሱን መጠቀም ቢያስፈልገን በጣም በጥንቃቄ እንዲሁም ደግሞ በጣም አስፈላጊ በሆነ ሰዓት አውቶራይዝድ ከሆነ ብቻ ነው ፍሌም መጠቀም ወይም ሂት መጠቀም ያለብን ማለት ነው። ሌላኛው 10 ቁጥር ላይ እንደምታዩት ዲስፖዝ ኦፍ ኬሚካልስ ኤንድ ባዮሎጂካል ዌስት ኢን ዲዛይነትድ ኮንቴነር። ሶ ስንሰራ የተለያዩ ዌስቶች ሊኖሩ ይችላሉ። መጣል ያለብን ነገር ወይም ደግሞ ተጠቅመን የጨረስናቸው ነገር ድጋሚ ማንጠቀማቸው ነገሮች ሊኖሩ ይችላሉ፣ ቆሻሻዎች ሊኖሩ ይችላሉ። ስለዚህ እነዛን ዌስት የሆኑትን ነገሮች እንዲሁ በየቦታው ማስቀመጥ አይገባም። ራዘር በየላብራቶሪ የተዘጋጁ ኮንቴነሮች አሉ፣ እዛ ጋር ነው መጣል ያለብን ማለት ነው። ያንን ለማመልከት ነው። 11ኛ ቁጥር ላይ ደግሞ የምታዩት ኖ ዘ ሎኬሽን ኦፍ ሴፍቲ ኢኩዊፕመንት ፋየር ኤክስቲንጉይሸርስ ፈርስት ኤድ ኪትስ አይ ዋሽ ኤንድ ኢመርጀንሲ ኤግዚስት። እነዚህ ደግሞ በጣም አስፈላጊ ነገሮች ናቸው። በተለይም ለጥንቃቄ የሚያስፈልጉን የተለያዩ መሳሪያዎችን ቦታቸው የቱ ጋር እንደሚቀመጥ ማወቅ ያስፈልገናል። ለምሳሌ አይበለውና እሳት ቢነሳ ለዛ እሳት ማጥፊያ የሚሆን ፋየር ኤክስቲንጉይሸርስ የምንለው የሚቀመጥበትን ቦታ ልናውቅ ይገባል። የመጀመሪያ እርዳታ ልንሰጥባቸው የምንችላቸው ማቴሪያሎች የት እንደሚቀመጡ ልናውቅ ይገባል። እንደገና ደግሞ በአደጋ ጊዜ መውጫ በር ይኖረዋል። ሶ ያንን በር ልናውቅ ይገባል ማለት ነው። ሌላ 12 ቁጥር ላይ እንደምታዩት ኖ ኢመርጀንሲ ፕሮሲጀርስ ኤንድ ኢቫኩዌሽን ሩት። ይሄም የኔ አክሲደንት ቢደርስ ልንጠነቀቅበት የሚገባው ወይም ልንወጣበት የሚገባውን ቦታ ልናውቅ እንደሚገባ የሚያሳየን ነው ማለት ነው። እዚህ ጋር 13 ቁጥር ላይ ደግሞ do not use any equipment unless you are trained and authorized. so ላብራቶሪ ውስጥ ማይክሮስኮፕን ጨምሮ የተለያዩ አይነት መሳሪያዎች ይኖራሉ። so እነዛን መሳሪያዎች አጠቃቀማቸውን ሳናውቅ ወይም ደግሞ ፍቃድ ሳይሰጠን መነካካት የለብንም ማለት ነው። ልናበላሽ ስለምንችል መጀመሪያ ነገር መጠቀም ካለብን አጠቃቀሙን አውቀን ትሬንድ ሆነን እንዲሁም ደግሞ ተፈቅዶልን ሊሆን ይገባል። ሶ በቀጣይ የምታዩት ask if you are unsure it is always better to ask before you act. ሶ ላብራቶሪ ውስጥ ስትሰሩ የማታውቁት ነገር ሊኖር ይችላል። ሶ የማታውቁትን ነገሮች ደግሞ ከሚያውቁ ሰዎች መጠየቅ በቃ የሆነ አክሽን ከመውሰዳችን በፊት ወይ የሆነ ስራ ከመስራታችን በፊት ስለዛ ነገር በቻልነው መጠን መጠየቅና መረዳት ያስፈልጋል ማለት ነው። ሌላኛውና በጣም ወሳኝ ነገር record your work accurately and honestly in your laboratory notebook. ሶ የሰራናቸው ነገሮች ወይም እየሰራን ያለውን ነገር ምን ማድረግ አለብን? መመዝገብ አለብን ማለት ነው። ሌላው be considerate and respect others. safety is everyone's responsibility. አሁን የሁሉ የዘረዘርናቸው ነገሮች እስካሁን የመጣንባቸው ለሴፍቲ ወይም እኛን ፕሮቴክት ለማድረግ ነው አይደል? ስለዚህ ይሄ ሴፍቲ የምንለው ነገር ደግሞ የእያንዳንዳችን ኃላፊነት ነው ማለት ነው። ስለዚህ ሰዎችን እዛ ላብራቶሪ ውስጥ አብረው ሊሰሩ የሚችሉ ፍሬንዶቻችን ሊሆኑ ይችላሉ። እነሱን በደንብ ሪስፔክት ማድረግ ኮንሲደር ማድረግ ያስፈልጋል። አንዳችን ለሌላችን መተሳሰብ ይኖርብናል ማለት ነው። እዚች ጋር ላብራቶሪ ውስጥ ሊደረጉ የሚችሉ ወይ የሚፈቀዱ ነገሮች አሉ፣ ደግሞ ማይፈቀዱ ዱ ኤንድ ዱ ኖት ብያስቀምጬላችኋለሁ። እዚች ጋር ምንም አይነት ኬሚካል ቴስት ማድረግ አይቻልም፣ ቀጥታ ማሽተት አይቻልም። እነዚህ ዱ ኖት ከምንላቸው ውስጥ የምንመድባቸው ናቸው። የሆነ ሽታውን ለማወቅ ወይም ደግሞ ኦደሩን ዲቴክት ለማድረግ ታዲያ ምን እናርግ በምንልበት ሰዓት እዚች ጋር waft to detect odor or gently fan vapors toward your nose from a distance። አሁን ይሄ ቀጥታ
ወደ ኬሚካሉ አፍንጫችንን አስጠግተን አይቻልም ብለናል። ራዘር ትንሽ ራቅ አድርገን በእጃችን ቫፐሩ ወደ ሽታውን ለማወቅ ያለ ትንሽ ራቅ ብለን ማለት ነው። እንደዛ ኦደሩን ለመለየት የምንጠቀምበት ሲስተም አለ። እሱን ማድረግ ይቻላል። ሌላኛው ደግሞ የማናቃቸው ኬሚካሎች ይኖራሉ። እነዛን ኬሚካሎች ሌብል የተደረጉ ኤስዲኤስ የምንላቸው እንትኖች አሉ፣ ሺቶች አሉ። የምንጠቀመው ኬሚካል መጀመሪያ ምን አይነት ኬሚካል ለምን እንደምንጠቀመው እንዴት ሃንድል ማድረግ እንዳለብን በመጀመሪያ ልናውቅ ይገባል ከመጠቀማችን በፊት ማለት ነው። ሌላው prepare before you start ስራችንን ከመጀመራችን በፊት የምንሰራውን ስራ ወይም የምንሰራውን ኤክስፐሪመንት በትክክል ማወቅ ፕሮሲጀሩን ወይም ስቴፑ መጀመሪያ ምንድነው የምሰራው፣ ከዛ ቀጥሎ ምንድነው ማድረግ ያለብኝ፣ እንደዚህ ለምሰራው ስራ ደግሞ ማቴሪያሎች የተሟሉ አለ ወይ፣ ምን ማቴሪያል ይጎለኛል፣ ምን ይሟላልኝ የሚለው ነገር በደንብ ልናውቅ ይገባል ማለት ነው ስራ ከመጀመራችን በፊት። ፕላስ ደግሞ የተለያዩ ሃዛርዶች የትኛውን ኬሚካል ብንጠቀም ምን አይነት ጉዳት ሁሉ ሊያስከትል ይችላል፣ ሃዛርዶቹን ቀድመን ማወቅ ይጠቅመናል ማለት ነው። ሌላው ስቴይ ፎከስድ ነው። ይሄ ደግሞ ኤክስፐሪመንት በመንሰራበት ሰዓት ሌላ ነገሮችን በመሃል እኛን የሚረብሹ ነገሮችን ማስገባት የለብንም። በደንብ ፎከስ አድርገን ትኩረት ሰጥተን ልንሰራ ይገባል ማለት ነው ኤክስፐሪመንታችንን። ሌላኛው ሪስፔክት አዘር ከሌሎች ኮወርከሮቻችን ጋር አብረውን ከሚሰሩ ጋር ሊሆን ይችላል፣ ከሌሎች ሰዎች ጋር በጣም አክብረን ተሳስበን ኮኦፕሬቲቭ የሆነ ስራ ልንሰራ ይገባል ማለት ነው። ሁሌም ፖዚቲቭ የሆነ ኢንቫይሮንመንት ልንፈጥር ይገባል ማለት ነው። ሌላኛው ሃንድል ማቴሪያልስ ዊዝ ኬር የተለያዩ ማቴሪያሎች አሉ ላቦራቶሪ ውስጥ። እዚህ ጋር ለምሳሌ ፍላስክ አለ፣ ቢከር አለ፣ የተለያየ ኬሚካል የያዘ ቦትል አለ። እነዚህን እያንዳንዳቸውን በላቦራቶሪ ውስጥ የሚገኙ እቃዎችን ስንይዝ በጣም በጥንቃቄ ስንጠቀም በጣም በጥንቃቄ ሊሆን ይገባል። እነዚህን ሁሉ ነገሮች ስራችንን ከጨረስን በኋላ ደግሞ ያው ምንድነው የሚቀረን መውጣት ነው። ግን ከላቦራቶሪያችን ከመውጣታችን በፊት ደግሞ ያበራናቸው ነገሮች ካሉ ስዊች ኦፍ ማድረጋችንን መርሳት የለብንም። የሰራንበትን ቦታ አጽድተን በቃ ላቦራቶሪው ሴፍ መሆኑን አረጋግጠን ነው ልንወጣ የሚገባው ማለት ነው። እነዚህ የተወሰኑት የላቦራቶሪ ሴፍቲ ሩልስ ከምንላቸው እንደገና ደግሞ እንዴት ነው ሪስፖንሲቢሊቲ ተሰምቶን ላቦራቶሪ ውስጥ እንዴት ነው መስራት የምንችለው የሚለውን ያየንበት ነው። ስላዳመጣችሁኝ አመሰግናለሁ። እንደጠቀማችሁም ተስፋ አደርጋለሁ። እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቴንክ ዩ